እና እንደነገርኩ እዚህ ጫካ ውስጥ የሌለ እንስሳ የለም። ይኸው ከትንሹ እስከ ትልቁ ድረስ አራዊት ተሰባስቦ ምንድነው ነገር? ይሄማ እንትን ነው አውቃለሁ። አውቃለሁ ይሄ አውቃለሁ። የቤት እንስሳ ወንድሜ አልተመዘገበም ነው እንጂ አውቃለሁ። ስማ ሰላም ነው። ምንድነው ይሄ ያሳይ ቡጂ ሌላ ማለት እዛ ናጂ አባዬ አተምና ነው ትምህርት ቤት ውስጥ ደበደቡ እና መታችሁ። እኔ እኮ ድብድብ አልችልም። እኔ ያለው ቆይ ዛሬ ድብድብ አስተምራለሁ። እኔ እንደምትደባደብ ላሳይ። አንተ ይውሰን ከነኛ አባዬ ምን ያልከኝ? ለከነኛ አባዬ አባይ አባ አቁሞ በቃ ማለት ይታያል። ማንጂ ይችላል። ማንጂ ሻምፒዮን አገባ አርሰናል ሁለት ምን ይጠበቅነው? አርሰናል ይችላል። ዋው እንችላለን። እኛ ስለምንችል ነው። ደገመው። አረ ሪፕሌይ ነው። አስዬ እንዳስደው አርሰናል ለሳተው ምንድነው ወያላ አንድ ሰው እንዳያወራኝ ከተማችንን አስመልሰናል። በእሱ ይችላል 180 ዓመት አንድ ሰው እንዳያወራኝ ኮሜንት ላይ አንድ ሰው ሰላም ነው። ታርዛን እባላለሁ እኔ ታርዛን እዚህ ከዝንጀሮች ጋር የምኖረው እዚህ ጫካ ውስጥ። አንተ ሰው አይደለክ እንዴ? አይደለኝ። ይሄ ምንድነው የሚበላ ነው? አረ ካሜራ ነው እንዴ? አንተ ቆይ ታረቀኝ አይደለክ እንዴ? ታውቀኛለህ እንዴ? እንዴ 2 ዓመት ሙሉ ጠፍተህ እዚህ ጫካ ውስጥ ምን ሰራለህ? ወንድሜ ታውቀኛለህ? ስማ የቤት ክራይ ከብዶኝ ነው እዛ ከተማ ኑሮ አልቻልኩትም። ስማ ተረጋጋ። ለዚህ በጣም ደስ ይላል ከዝንጀሮች ጋር መኖር እዚህ ጫካ ውስጥ። እኔ ታረቀኝ ታርዛን ነኝ ወንድሜ። እሺ ቆይ አጎቴ እየጠራ በቃ እቤት ግባ እየተባልኩኝ ነው። ቻው ሰላም ነው ወንድሜ። ምንድነው የሚሸተው እዚህ አካባቢ? አሸተም አሬ ሰፈር ገማ ምንድነው የሚሸተው? አሸተም አረ ወንድሜ ልጸዳዳበት በእናትህ። የመድረክ ስሜ ሙሌ ሙራጃ አሃቭ እንደከሰል የጥበብ ማንደጃ ትውልድ እድገቴ ነው ሽሮ ሜዳ ከሰው ዘር ሁሉ ወዲያው ለማዳ ኑሮን ለመርታት ነኝ ጣሪ ጋሪ በትምሮዬም ይዣለው ድግሪ ስላነሳሳኝ ስንቱ ቲክቶከር እኔም ከቻልኩኝ ለመሞካከር ላይኮች ኤንድ ቪው ይብዛልኝ ፎሎወር ሶ ኤቭሪዋን ዩ ዱ ኮፒ ሊንክ ሼር ኮፒ ሊንክ ሼር አጌን ኮፒ ሊንክ ካም ኦን ኮፒ ሊንክ ሼር። ልጄ እንጀራ አባትህ ዛሬ ትንሽ ስለጠጣ ማን ነገር ሊናገር ይችላል። እሺ ማን ነው ሽንት ቤት ውስጥ ጥቁር ሀባብ ጥሎ ውሃ ላፈሰሰ? ትንሽ ሆዱን ስላመመው ነው። አንተ ማረባ መቆጣጠር ስላቃተኝ ነው። እኔ ደግሞ አይነስቤን ለማጥፋት ራሴ መቆጣጠር አልችልም። የቤቱ አባወራ አይደለህ እንዴ? እስኪ አንተ አፍስበት። እንደሱ ልልህ ፈልጌ አይደለም። ለ16 ሰዓት ዘበኝነት እየሰራሁኝ ከዛ ቤት መጥቼ እንኳን መጸዳዳት እንዳልችል ልጅሽ ሽንት ቤቱን ደፈነ። ከዛ እኔን እናቴን አትምጣት። በ30 ዓመቴ የ7ኛ ክፍል ተማሪ ወደ ወይ የበክራይ ወይ ደባል አይደለ እኔ ዱነግ ነኝ። አባትህ አንበርክኬኝ አልገርፍህ። ይኸውይኑን እንዳታየው እሺ ቤቢዬ። ይኸው ሁሉም ያልፋል ሲለኝ ነው እዚህ ቤት ዘበኝነት የተቀጣለ። ፋንቱዬ ይኸውልሽ ስምሽን ተነቀስኩት። እርግጠኛ ነህ ፋናት የሚመቻል? አይዞህ ወይኔ በርጠሚኖስ
ምንድነው? ወይኔ መጠጥ ወይኔ ተጫወተብኝ። ሰላም ነው? ራይድ ነህ? አዎ ግባ። ለምን አባቱ ነው እንደዚህ አፍጦ የሚያየኝ? አንግሊ ሰራኝ ነው እንዴ? ኧረ ሰውዬ አስተያየቱ ልክ አይደለም። አንቆ ሊገለኝ ነው መሰለኝ። ለማንኛውም በሩን ልዝጋው። በሩን ቆለፈው። የሆነ ነገርማ ማድረግ አለብኝ። ረፍቅ ጀማው እንዴት ናችሁ? ሰላም ነው? ዛሬ ከሰው እንጣላለን። እሺ በቃ ይመቻችሁ። ቆይ ዘፈን ልክፈት። ማነ እዚህ ጋር ሳላስከፋ ተረጋጋ። ሲሪያ ማንጋ ያረገኛል እንደ ጋጋ። ወይዴ ይህ ነገር በቃ ቢቀርብኝ ይሻላል። እንዴ ለምን ካንስል አላደረገውም? ይቅርብኝ በቃ። ሰላም ነው ወንድሜ። በምከፍትልህ ዘፈን ከጨፈርክ ይሄን 5000 ብር እሰጥሃለሁ። እውነትህን ነው? አዎ ሲያናድድ። አዎ በእናትህ ስንት ነገር ትሰጠኛለሽ ብዬ ዛሬ ሳስብ ይህን የማይረባ አሻንጉሊት አልሰጠችኝም። ምን አይነት እንግዲህ ምን ይደረጋል? በቃ ወይ ካልሆነ ሌላች ከመቻችላለሁ። አዎ በቃ እንግዲህ እንደዛ ይሻላል። በቃ ክላስ አደረሰ። ቻው አባዬ። እሺ በቃ ልጄ ቻው ቻው። ኦሮ መታደል ስልኬ ይኸውልህ ወንድሜ እኔ ከአንተ ጋር ምንም ችግር የለብኝም። የት ነው? በል ልጄ ደህና ደር። እሺ አባዬ ደህና ደር። አባዬ ወይ እዛ ቁም ሳጥን ውስጥ ሁሌ ማታ ማታ ድምፅ እሰማለሁ። ስማ የትምህርት ቤት ክፍያ ስንት ነበረ? 9812 ብር በወር። አይ በሳምንት ነው። ይሁን ያው እኔና እናትህ ከተፋታን በኋላ ፍርድ ቤቱ አንተን ለኔ ወሰነ። ከዛ እኔ አንተን ለማሳድግበት ለእሷ ተቆራጭ ቆርጣለሁ። አዎ አባዬ ደስ ይላል። ደግሞ አባዬ ልደቴ ደርሷል። ትገዛልኛለህ የሆነ ነገር? ይኸውልህ ምንም ነገር የለም ተኛ። እሺ ልጅ። እሺ ሰላም ነው ቤቢ? ደህና። ምን ነው ብቻህን? ቤተሰቦች የሉም እንደዚህ አካባቢ? የሉም ብቻዬን ነኝ። ጥሩ ነው። ከረሜላ ትፈልጋለህ? አዎ የት አለ? ና ግባ። ምንድን ነው የሁሉ ሰው ቤት ውስጥ የሚሰራው? ምንድን ነው የሚሻለች? መጣሁ አንተ ታቆይ ነበር። ምንድን ነው ቤት ውስጥ የሁሉ ሰው? ድግስ ነው ነግሬህ የለ እንዴ? ምን ድግስ ነው? በዛሬ አሁን ና ጊዜ። ይሄ ደግሞ የማለሽ ነው? የጓደኛዬ ልጅ ነው። ወይ ሲያስጠላ። ና አሁን። እሺ መጣሁ። ወይኔ ቤቢ አሁን የአባትን ስልክ ታውቃለህ? ንገረኝ። ሄሎ ስማ ልጅህን አግቼዋለሁ። ይቅርታ ወንድሜ አይሰማኝም። ሰምተሃል? እባክህ ይሰማል። ወጣ ብላ አዋረኝ። ሄሎ አሁን ይሰማል? ልጅህን ሄሎ ምንድን ነው የሚለኝ እንዴ? ጎረምሳው ሰላም ነው? እንዴት ነህ? በእናትህ እንዴ አንተ ቤት አስቀምጫ እንደ መጣሁ ዝም ብሎ የተውከኛለህ። ና አሁን ወደዚህ። ይኸውልህ የዘመኑ ልጆች ከባድ ናቸው። እንዴት እንደመጣ ሰላም ነው? ወይኔ ዛሬ ለአንተ በጣም ትልቅ ቀን ናት። 2 ዓመት ሙሉ በስልክ ስትጀነጅናት የነበረችዋን ልጅ ልትበላት ነው። ጀግና መጣች። እዚሁ ጠብቀኝ። ሰላም ነው? ያርስጠልኝ። ምን ነው? ምንድን ነው? ቤብ እኔ እኮ ነኝ። ማነው? ኬቲ ነኝ። የኔ ፍቅር እስከዛሬ እርሶን ነበር ሳወራ የነበረው? አዎ የኔ ፍቅር ቆይ ገና 18 ዓመቴ ነው አላሉኝም? ነኝ እኮ የኔ አካል ገርጅፌ ነው። ታው እንጂ ማዘር እንደዛ አይደል? ስማማ ዛሬ ምን ነው ብቻ? ምን ማለት ነው ብቻችንን አንድ የተቀጣጠርነው? አይ እኔማ ከልጆቼ ጋር ነው የመጣሁት። ቆይ ይሄ ነገር የቤተሰብ ትውውቅ ነው ወይስ እገታ ነው? ልጆችዬ ከዚህ በኋላ የጎዳና ኑሮ በቃሽ። ከዚህ በኋላ ይሄ አዲሱ ቤታችሁ ነው። እማዬ የጡት ሰዓት የደረሰ። እሺ እኔ ልጅ ና መጣሁ። ልጄ ና አንተም ጥባ። መጣሁማ
ምን አረግቼ ነው? ልጄ መጣው ወይኔ ፀሐዩ እንዴት ነሽ? ደህና ነኝ። በጣም ቆንጆዬ ነሽ በአካል። አመሰግናለሁ። ጠረንሽ በጣም ደስ የሚለው። ኧረ ዞር በል በእናትህ። እንዴ በጣም ይቅርታ። በቃ እንሂዳ። ቦታውን ወደች። ምን አባቱን እንኳን አላመየሽ አታ እንዴ? ምን አባቱ ነው እንዴ? አተማ That job were similar to some of the ones we investigated. እና በጣም ብታይ ህይወት ፈትናኛለች። እኔ አላምንም። የምወደው ዘፈን መጣሁ። ይሁን አምሮ በቃ ለዚህ ነው እንዴ? በእናትሽ እንዴ? በእናትሽ ወይኔ ናሽ በእናትሽ በጣም ይቅርታ። በቃ አባዬ ማዬ ሞተች ማለት ነው። ከአባዬ ጋር ነው። አባትህ እኮ ከሞተ 15 ቀን አለፈው። በቃ ተው፣ ነፍሱ በሰላም ተረፍበት። አባዬ በቃ አንዴ እናትና አባት ሞተዋል። ምንድን ነው የምታወሪው? ተዋቸው በቃ። ናት እዚህ ጋር እስከ መቼ እናት አልጋ ላይ ቁጭ ብለህ ምን ትላጫለህ? ዛሬ ህይወትህን ልቀይረው ነው የመጣሁት። ከራስ አርፈህ ለቤተሰቦችህ ከቤተሰቦች ህይወትህን ልቀይር ባልኩ እኔ ልቀይር። በዛሬ የአየር ንብረት ዘገባ መሰረት በስተደቡብ በኩል ቀላል ዝናባማ እንደሚሆን አብዛኛውን ክፍል ምንድን ነው? አንተ ውሻ! በርተሚያስ ሰለሞን ነኝ። ሰውን እንዴት ነህ? በእናትህ በጣም አመት ምናምን ሆነና ከተያየን። የምን አመት? ከ15 ቀን በፊት አንድ ላይ አልነበረን እንዴ? ኧረ እባክህ እንደውም ትዝ አይልህም? የበረከት ልጀትን እያከበርን እንዴት ይረሳኝ? በጣም ነበረ የሰከረው። ስማ ትዝ ትላለች ያቺ ቀይዋ ልጅ እንደውም ስጀነጅናት የነበረችው በጣም። ከዛ ተያይዛችሁ ሽንት ቤት ሄዳችሁ አርገኸዋል? አዎ አውቄው ነበር እንደገደልካት። አብራችሁ ሽንት ቤት ሄዳችሁ ከዛ አንተ ተመለሰው። ከዛ ሬሷ ሽንት ቤት ውስጥ ይኸውልህ ወንድሜ አርጓል እኮ ስትልኝ እንትን ነው የመሰለኝ። ምንድን ነው የምታወራው? አንድ ላይ አልነበረን እንዴ? ምን ስናደርግ ስንቀብራት ነዋ። ልጄን ሳኝ እኔ በህይወቴ አይቼህ አላውቅም። አውቃለሁ። እኔም ዛሬ ነው ያየሁህ። በህይወታችን ተያይተን አናውቅም። ለምንድን ነው እንደዚህ የምታደርገው? ምክንያቱም በሽተኛ ነኝ። ማነው? ሰላም ማሳጅ ቤቱ እዚህ ነው? አዎ ግባ። እሺ ልብስህን አውልቅና እሱ ጋር ተኛ። እሺ ተኛ እንጂ። እሺ ሰላም ነው? ሰላም ነው። ምን ነው? ምንም ተኛ። እሺ እሺ እንደውም ቢቀርብኝ ነው የሚሻለው። ምን አጠፋው? ምንም አይነት ነገር አልፈልግም። አሃ ይኸውልህ እንደዚህ አይነት ነገር እዚህ ቤት ውስጥ አይደረግም። ይሄ የተከበረ ቤት ነው። አትፍራሽ። አሁን በስርዓት ተኛናለሽ። እሺ እንደውም ይቅርብኝ። ቆይ በሴት መነካቱን ነው የፈራኸው? አዎ። ወይ ወንድ ይሻለኛል። እሺ